በአማራ ግዛቶች እየተካሄዱ ያሉ ውጊያዎች የቀጠሉ ሲሆን የአገዛዙ ኃይል በጉባ ላፍቶ ወረዳ ስር አዋስ ተብሎ የሚጠራው አካባቢ ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮች እንደተገደሉበት ተሰማ። እንዲሁም የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮርና የምስራቅ አማራ ኮር 1ና 2 አሃዶች በጋራ የሰሩት የጋራ ኦፕሬሽን በድል ተጠናቀቀ። ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ ነው ሲል ዶክተር ቴድሮስ ኃይለማርያም የፍርድ ቤቱን የዋስትና ክልከላ ውሳኔን ተቃወመ። ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። የአገዛዙ ኃይል በጉባ ላፍቶ ወረዳ ስር አዋስ ተብሎ የሚጠራው አካባቢ ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮች እንደተገደሉበት ተሰማ። በሌተር ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ 801ኛና 802ኛ ኮር ሰራዊት ከመርሳና ወልዲያ ዙሪያ እንዲሁም ከቃሊም እስከ ላሊበላ ጋሸና ዙሪያ በሚደርስበት ተደጋጋሚ ጥቃት ተሽመርምዶ የሚይዘው የሚጨብጠው ማጣቱ ታውቋል። የገዢው ቡድን ወታደሮች ካለፉት ቀናት ጀምሮ በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከቃሊም በቅርብ ርቀት ልዩ ስሙ አዋስ ተብሎ የሚጠራውን አካባቢ ለመቆጣጠር ባደረጉት ተደጋጋሚ ሙከራ ከባድ ሽንፈት መከናነባቸውን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። ከቃሊም በቅርብ ርቀት የሚገኘው አዋስ ተብሎ የሚጠራውን አካባቢ ለመቆጣጠር ሙከራ ያደረገው የአገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ስር በሚገኙ ክፍለ ጦሮች በተፈጸመበት ተደጋጋሚ ደፈጣ ጥቃት ከባድ ኪሳራ እንደደረሰበት ነው የታወቀው። በተመሳሳይ በዚሁ በጉባ ላፍቶ ወረዳ 032 ቅርጣንና ጭራራምባ በተባሉ አካባቢዎች ላይ በተካሄደ አውደ ውጊያ የአገዛዙ ኃይል ከባድ የሆነ የሰውና የንብረት ኪሳራ አስተናግዷል። በዚህ ቀጠና የአገዛዙ ኃይል ሰሜን ምስራቅ እዝ የሚኮራበት 12ኛ ክፍለ ጦርን ጨምሮ ሌሎች በዙ ስር የሚገኙ ክፍለ ጦሮችን ያሳተፈ ቢሆንም ነገር ግን በአርበኛ ዘውዱ ዳርጌ በሚመራው በካላኮርማ ክፍለ ጦር ፋኖ ከባድ ጥቃት ተሰንዝሮበታልም ተብለዋል። ግንቦት 19 ቅራንጣንና ጭራራምባ በተባሉ አካባቢዎች ከማልዳ ጀምሮ እስከ አመሻሹ በተደረገ ውጊያ በርካታ ቁጥር ያላቸው የአገዛዙ ወታደሮች ሞትና ጉዳት የተደረጉ ሲሆኑ ቀሪው ኃይል ህይወቱን ለማትረፍ እግሬ አውጪኝ ብሎ መፈርጠጡን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮርና የምስራቅ አማራ ኮር 1ና 2 አሃዶች በጋራ የሰሩት የጋራ ኦፕሬሽን በድል ተጠናቋል። የልጅ ኢያሱ ኮር ክፍለ ጦሮች ራሳሊ ራምቦና የእጅ የምስራቅ አማራ ኮር 1ና 2 ባለሽርጡ ታጠቅ ድል ተቀዳጅተዋል። ግንቦት 20 በአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮርና ምስራቅ አማራ ኮር 1ና 2 ስር ያሉ ክፍለ ጦሮች በጥምረት ታላቅ ድል ተቀዳጅተዋል። ግዙፍና ድምፅ አልባው የልጅ ኢያሱ ኮር ስር ያሉ ክፍለ ጦሮች ባደረጉት ተጋድሎ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም ቦርጊሳ፣ ሊብሶ፣ ቀይ አፈርና አካባቢው በተደረገ ከፍተኛ ውጊያ አመርቂ የሆነ ድል ተመዝግቧል። በዚህ ውጊያ ሰራዊቱ የንስሮችን ብርቱ ክንድ መቋቋም ሲያቅተው አንድ መድፍ 2 ዙ 23 እና ከ3 በላይ ሞርተሮች ተጠቅመዋል። ይሁን እንጂ አይበገሬዎቹ የራሳሊ ልጆች ሻለቃ 2ና ሻለቃ 4 በእጁ ክፍለ ጦር ስር ያሉ የአባት ኃይሉ ሻለቃና የሲላ አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1ና ሻለቃ 2 ባደረጉት ጥምረት የአገዛዙን ጦር ሞትና ጉዳት አድርሰውበታል። ውጊያው ከቀኑ 6 ሰዓት ተኩል የጀመረ ሲሆን እስከ ምሽት 11 ሰዓት የቀጠለና የፋኖ ጦር ሲያሻው ቋሚ መከላከል ሲያሻው በመልሶ ማጥቃት ሰራዊቱን ሙትና ቁስለኛ ሲያሸክሙት ውለዋል። በውጊያው ከ3 ፓትሮል በላይ ጉዳት የደረሰበት ወደ መርሳ ሆስፒታል የላከ መሆኑና ከፍተኛ ቁጥር ያለው የአገዛዙ ሰራዊትም ሙት መሆኑን የአካባቢው ነዋሪዎች ተናግረዋል። ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አሃዶች ጋር በመጣመር ከንጋት 11 ሰዓት እስከ ምሽት ድረስ ታላቅ ተጋድሎ በማድረግ ሰራዊቱን አንገት በማስደፋት እቅዱንም በማቀናጨፍ ጭምር ታላቅ ድል ተጎናጽፈዋል። በአጠቃላይ የሶስቱ ኮር አሃዶች በተጣመሩበት የ2 ቀን ተከታታይ ተጋድሎ ሰፊ የአውደ ውጊያ ቀጠና በመፍጠር ሰራዊቱ ላይ ሰብአዊና ቁሳዊ ኪሳራ በማድረስ የአገዛዙን የውጊያ እቅድ በማዛባትና በማደናቀፍ ጭምር ሰራዊቱ በፋኖ እቅድ እንዲጓዝ በማድረግ ታላቅ ድል ተጎናጽፈዋል። እንዲሁም የአማራ ፋኖ ብሔራዊ ኃይል ዘመቻ የቋራ ቃል ኪዳን በሚል የቋራን ቃል ኪዳንና የአንድነት የቃል ውህደታችን የአንድነት የጽናት ኃይላችን ውጤት ማሳያ መሆኑን በማሰብ በጎንደር ቀጠና የሜጀር ጀነራል ውባንታ አባተ 1ኛ ኮር በአምባሳሜ ወረዳ አረብ ገበያ ላይ ሰፍሮ የነበረውን የብርሃኑ ጁላ ሰራዊት ግንቦት 19 ከፍተኛ የሆነ መብረቃዊ ጥቃት አድርሶበታል። በአምባሳሜ ወረዳ አረብ ገበያ ከተማ ውስጥ መሽጎ የነበረውን አገዛዙ ከሌሊቱ 11 ሰዓት ላይ ከጉና ክፍለ ጦር አንበሳው እስቴ ደንሳ ብርጌድ፣ ከአርበኛ ገብረ መስቀል ብርጌድ ታቦር ሻለቃ፣ ከመቅደል አንበሳ ብርጌድ ገብርዬ ሻለቃ፣ ከፋሲል ክፍለ ጦር ቴዎድሮስ ብርጌድ፣ ጣና ገላውዲዮስ ክፍለ ጦርና ሜጀር
ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በጋራ በመሆን እስከ ረፋዱ 4 ሰዓት ድረስ ሲደቁሱትና ሲያሹት አረፍደው አረብ ገበያን በፋኖ ኃይል ቁጥጥር ስር ማድረግ ተችሏል። የብርሃኑ እረኞች በድናቸውን እያንጠባጠቡ በኮንክሪት ወደ ሰሩት ከአረብ ገበያ በቅርብ ርቀት ወደሚገኘው ወልዴ ተራራ ፈርጥጦ ቦታ ይዞ እስከ ቀኑ 11 ሰዓት ድረስ ሲቀጠቀጥ ብሏል። ይህ ተስፋ የቆረጠ የብርሃኑ ሰራዊት 2 ሲኖ ጉዳት የደረሰበትና ከፍተኛ ቁጥር ያለው በድን ተሸክሞ ወደ አንበሳሜ ተመልሷል። በተጨማሪ በፋርጣ ወረዳ ማህደረ ማርያም ከሚባል የቀበሌ ከተማ ላይ ሰፍሮ የነበረው ሚሊሻና አድማ ብተና የገብረ መስቀል ብርጌድ ጣይቱ ሻለቃ ዙሪያውን በማፈን አሳሩን ሲያሳዩት ውለው ማህደረ ማርያምን በቁጥጥር ስር አድርገዋል። በአውደ ውጊያውም የተሰዋ 5ና ጉዳት የደረሰበት ከ10 በላይ መሆኑ ታውቋል። ይህ የጥምር ኃይል ሲመራ የነበረው በጉናው መብረቅ በአርበኛ ቢራራ ደምሴ የሜጀር ጀነራል ውባንተ አባተ 1ኛ ኮር ዘመቻ መምሪያ በወጣቱ ብላቴና በድቁ አሳቢው በአርበኛ አመኑ አለም አንተ የሜጀር ጀነራል ውባንተ አባተ 1ኛ ኮር ሰብሳቢና በአርበኛ በላይ ነው ዳኘው የሜጀር ጀነራል ውባንተ አባተ 1ኛ ኮር ወታደራዊ አዛዥ አማካኝነት ነው። በነበረው ግዳጅ ሰራዊቱ አካላዊ ሞራላዊና ከፍተኛ የሆነ ቁሳዊ ኪሳራ ደርሶበታል። ግንቦት 20 የጉና ክፍለ ጦር ገብረ መስቀል ብርጌድ አለም ሳጋ ላይ ከ2 ሻለቆች በሻለቃ ቸሩ ገብረ መስቀል የሚመራው አንጋፋውና ነባሩ ሻለቃ ጋፋስ ሻለቃና በዲያቆን አብዬ ካሳው የሚመራው ኮከብ ሻለቃ የተውጣጣ ኃይል ደፈጣ በመጣል ሰራዊቱን ሲቀጡትና ሲገርፉት አርፍደዋል። በተጨማሪም በዲያቆን አብዬ ካሳው የሚመራው ሻለቃ ኮከብ ሻለቃ አንዱ ሻምበል በፓትሮል ሲንቀሳቀስ የነበረውን የአገዛዙ ኃይል ከቀኑ 8 ሰዓት በፋርጣ ወረዳ ጠልዳ በሚባል ቀበሌ ደፈጣ በመጣል ሙትና ጉዳት አድርሰውበታል። በደፈጣውም 7 ጉዳት የደረሰበት 3 ሞት ተቀብሎ የመጣው ቅጥረኛ ወደ መጣበት ተመልሰዋል። መረጃችን የቀጠለ ሲሆን ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ ነው ሲል ዶክተር ቴድሮስ ኃይለማርያም የፍርድ ቤቱን የዋስትና ክልከላ ውሳኔ ተቃወመ። በመዝገቡ ከ1ኛ እስከ 4ኛ ተራ ቁጥር ክስ የተመሰረተባቸው ተከሳሾች ማለትም ዶክተር ቴድሮስ ኃይለማርያም ገድሉ፣ እስክንድር ሽፈራው ትርፌ፣ ብርሃኑ ስለሽ ከበደና ህይወት አለማየሁ መጋቢት 29 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተገኝተዋል። በአንጻሩ በዕለቱ በመዝገቡ 5ኛ ተከሳሽ ሆነው አሩን ትርፌ በችሎቱ አልተገኘም። ያልተገኘበት ምክንያት ፍርድ ቤቱ ከጤና እክል አንጻር በተከሳሹ በኩል የቀረበለትን አቤቱታ ተመልክቶ እንዲለብስ የፈቀደለት መሆኑና ተቋሙም ለወራት የፍርድ ቤቱን ትዕዛዝ ሊፈጽምለት ከቆየ በኋላ አሁን ላይ ሽፍት ጫማ ለብሰህ ወደ ፍርድ ቤት መሄድ አትችልም በሚል ስለከለከለ መሆኑ ታውቋል። መዝገቡ የተቀጠረው ፍርድ ቤቱ በከሳሽ አቃቢ ህግና በተከሳሾች መካከል ከዋስትና መብት አንጻር የተደረገውን ክርክር መርምሮ ብይን ለመስጠት ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሚከተለውን ብይን ሰጥቷል። አንደኛ፣ መጀመሪያ መዝገቡን መርምረን ብይን ስንሰጥ ከአንቀጽ 3 ወደ አንቀጽ 9 ቀይረ ነው እንጂ በክሱ ላይ የነበሩ ፍሬ ነገሮች አልተቀየሩ። በዚህ መዝገብ የተከሰሳችሁ በሙሉ ማስተር ማይንድ በመሆናችሁ በዋስ ብትወጡ ችግሩን ይበልጥ ታባብሱታላችሁ። በክስ መዝገቡ ላይ እንዳየነው ተከሳሾች ወሳኝ የሚባሉ ሰነዶችን በማዘጋጀትና ስትራቴጂካዊ ስልጣን እንደሰጣቸው የቀረበው ማስረጃ ያመላክታል። ተከሳሾች በዋስ ለመውጣት ያቀረቡት የጤና ችግር በተመለከተም እንዲሁም የቤተሰብ አስተዳዳሪ ሁኔታ ሲታይ ይህ ችግር እያለባቸው በክስ የተጠቀሰው ድርጊት ስለፈጸሙ አሁን እንደ ምክንያት ሊቀርብ አይገባም በማለት ፍርድ ቤቱ የአቃቢ ህግ ሀሳብን ሙሉ በሙሉ በመቀበል ግዙፍ የሆነውን የዋስትና መብት በመከልከል በማረሚያ ቤት ሆናችሁ ተከላከሉ በማለት መወሰኑን አስታውቋል። ከመዝገቡ ውጭ በሆነ ሰብሳቢ ዳኛና የግራ ዳኛ የሚከተለውን ሀሳብ በችሎት ተናግረዋል። ይህ ችሎት የሽብር ችሎት ነው። መንግስትና የእናንተ ደጋፊዎች በልዩ ትኩረት የሚከታተሉት ነው። እኛም የሁለቱን ጫና ወደ ጎን ትተን መዝገቡ ላይ ትኩረት አድርገን እየሰራን ነው። ይህ መዝገብ መርምረን አንቀጹን በመቀየራችን ከፍተኛ የሆነ ጫና ደርሶብናል። መዝገቡም ተወስዶ እስከ መመርመር ደርሷል። በተቻለ መጠን እየደረሰብን ያለውን ጫና ተቋቁመን ለመስራት እየሞከርን ነው። የበላይ አካል ምን ነው መዝገቦችን አፈጠናችሁት እየተባለንና እየተወቀስን ነው። በመንግስት ጫና ስር ስለመሆናቸው ተናግረዋል። ከተከሳሾች መካከል ዶክተር ቴድሮስ ኃይለማርያም በፍርድ ቤት ውሳኔ ቅር በመሰኘት ተቃውሞውን ለችሎቱ አቅርበዋል። ዶክተር ቴድሮስ ብያኔው የተሰጠው ከእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው ብሎታል። ውሳኔውን በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑ ነው በማለት ነው የፍርድ ቤቱን ውሳኔ ተቃወመው። ዶክተር ቴድሮስ ኃይለማርያም መጋቢት 29 በነበረው ችሎት የፌዴራል ከፍተኛ ፍርድ ቤት የዋስትና ክልከላን ውሳኔ በመቃወም በጥቅሉ በሚከተለው መልኩ ነው ሀሳቡን የገለጸው። ለማይቀረው የፍትህ ቀን ተመዝግቦ እንዲቀመጥ በዛሬው ዕለት ይህ ችሎት የሰጠው ፍርደ ገምድል ብያኔ በታሪክ ጥቁር መዝገብ ተከትቦ እንደሚኖር ለመጪው ትውልድም የፍትህ ስርዓቱን የገባበት ዝቅጠት የሚያሳይ እንደሚሆን አልጠራጠርም። ገና ከመነሻው የፍርድ ሂደቱ እምነት የማይጣልበትና ፍርድ ቤቱም የመንግስት ደንገጡር መሆኑን የሚያሳይ ግልጽ ምልክቶች ቢኖሩም ምናልባት ለህሊናቸው ለህግ ልዕልናና ለሙያቸው ታማኝነት ያላቸው ዳኞች ይኖሩ እንደሆነ ለመፈተሽ ሂደቱን ስንከታተል ቆይተናል። ዛሬ ከብዙ ዳተኝነት ከበርካታ ሰንካላ ምክንያቶች ድርደራ
ማለቅ የሌላቸው ቀጠሮች በኋላ የተወሰነብን ውሳኔ ፍርድ ቤቱ በሚዛን ሳይሆን በሰይፍ እየዳኘ መሆኑን በግልጽ አሳይቶናል። ችሎቱ አንቀጽ መቀየሩ እንደ ውለታ በመቁጠር የዋስትና መብታችን ሊከለክለን አይገባም። አማራ ክልል ትመለሳላችሁ በሚል በፈለግንበት ቦታ የመንቀሳቀስ መብታችንን በሚጥስ ሰበብ ዋስትና ልንፈልግ አይገባም። አቃቢ ሕግ በሐሰት የለጠፈብንን የሽብር ማስተር ማይንዶች ናቸው የሚል ታርጋ ምክንያት በማድረግ ዋስትና መከልከል ዓይን ያወጣ መድሎና ግፍ ነው። የተከሰስነው በሐሰት ነው። በስር የቆየነው ያለ በቂ ምክንያት ነው። ሕገ መንግስታዊ የዋስትና መብታችንም የተነፈግነው በማይታዩ የአስፈጻሚ እጆች ተጽዕኖ ነው። ብያኔ የተሰጠው በእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው። ይህም በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑ ነው። ተከሳሾች ያለምንም ፍርድ ከ1 ዓመት ተኩል እስከ 2 ዓመት ከአዋሽ አርባ እስከ ቂሊንጦ በስር ላይ የቆየን መሆኑን በዚህም የተነሳ እኛና ቤተሰባችን በከፍተኛ ችግር ላይ መውደቃችን ይታወቃል። አሁንም የዋስትና መብታችን ያለበቂ ምክንያት በመንፈግ ከነ ቤተሰባችን ቅጣት እንድንቀበል መደረጉ በጥንቱ የሐሙራቢ ዘመን እንጂ በ21ኛው ክፍለ ዘመን ይፈጸማል ተብሎ የማይታሰብ ፍርደ ገምድልነት ነው። የተከበራችሁ ዳኞች፣ የዛሬው ፍርድ በእኛ የአማራ የህሊናና የፖለቲካ እስረኞችና በቤተሰቦቻችን ላይ የተጣለ የቅድም ፍርድ ቅጣት ብቻ አይደለም። በአጠቃላይ በፍትህ ስርዓቱና በራሳችሁ በዳኞችም ላይ የተሰጠ አሳፋሪ ፍርደ ገምድልነት ነው። ህዝባችን በሚታገልነትና በማይቀረው የፍትህ ርዕተ ዘመን አንገታችሁ የምትደፉበት ውሳኔ እንደሆነም አትጠራጠሩ። በመጨረሻም ፍርድ ቤቱ ለሰኔ 10 እና 11 ተለዋጭ ቀጠሮ ሰጥቷል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።